የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ወደ ንጹህ ዓለም እንዴት ልገባ ቻልኩ? ትልነኛ ያለው ኢየሱስ የወንድ ከንፈር የሚስመው ኢየሱስ የኢየሱስ ክርስቶስን እብደትና ውሸት ኢየሱስ ክርስቶስ እብድ ነበር ማለት ነው። ኢየሱስ ክርስቶስ ውሸታም ነበር። ወደ ንጽጽሩ ዓለም እንዴት ገባ? ንጽጽር እንዴት ጀመርኩ? ኢየሱስ ክርስቶስ ዲያብሎስ ነበር። ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ወደ ንጽጽሩ ዓለም እንዴት ልገባ ቻልኩ? ወንድ ተብሏል። ጾታ አለው። ጾታ ካለው ለምንድን ነው ሚስት ያላገባው? ለምንድን ነው ኢየሱስ ላጤው? የ33 ዓመት ጠብደል ጎረምሳ ፈጣሪ ነው ያሉ ፈጣሪ ለማድረግ እኛ ጋር ሲጨቃጨቁ ይወላሉ። የማርያም ልጅ ኢየሱስን ማለት ነው። ለምን ንጽጽር ጀመርኩ? እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም ትል ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ለምን ንጽጽር ጀመርኩ? እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። አየሁ ይሄን አምላክ ኦርቶዶክስ ነህ? በኦርቶዶክስ ከፈለክ እየቀደስኩ ነው ማስገባ ይታያል። እውነት እላለሁ። እዚህ ጋስት ላይ ገብተህ እውነትን ብትናገር ለሰዎች ጥሩ ይሆንላቸዋል። የእግዚአብሔርን ቃል የሚናገር መንግስተ ሰማያት ላይ ገነት ሊገባ ቃሉ ሲናገር ቅዳሴ ቀድሽ እንዳትገባ በጣም ይደብራል። ይሄን ሽማግሌ አየኸው? እፎይ ባለስልጣን ወደ ቲክቶክ ከመምጣቱ በፊት እነዚህ ሰዎች ቲክቶክ ላይ ነበሩ። ግለሰቦች እኔም ሌሎቹ ንጽጽር ላይ የምንሰራ ሰዎች እፎይ ባለስልጣን ቲክቶክ ላይ ከመምጣቱ በፊት ነበርን። አዎ ያ የነበርንበት ትልቁ ምክንያት በፕሮቴስታንቶች ምክንያት ነው። እናንተ ማርያም ብልቷን የምታስም ናት። እናንተ ኢየሱስ 30 ዓመት ሙሉ የማያድግ በሁለት ሴት ፈረንጅ ሴት እጅ ላይ ያለ 30 ዓመት ሙሉ ጡት የሚጠባ መድኃኒቴ ብላ ጌታ ኢየሱስ ክርስቶስን የጠራች በአብ ቀኝ ያለች በክርስቶስ ኢየሱስ ተሰውራ በማመኗ ደግሞ በእግዚአብሔር ገነት ያለችው ማርያም ወይስ ብልት የምታስሙ ማርያም? የትኛውን ማርያም ነው የምትነግሩ? ኦርቶዶክሳዊ ከነበልባል ጽዮን ጋራ ከተክለ ሃይማኖት ጋራ ከንፈር ሲሳሳም የተገኘ ልዩ ኢየሱስ ነው የኦርቶዶክሱ ኢየሱስ። በድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የግብረ ሰዶማውያንን አይነት ድርጊት ሲያደርግስ የተገኘው ኢየሱሳችሁ ይሄ ነው። እንግዲህ ማጠፊያ የሚቸግረው ነገር ይሄ ነው። የፕሮቴስታንቶችን አስተምሮ ምን እንደሚመስል አሳይቻለሁ ወገናችን። የኦርቶዶክስን ገድላትና ተአምራት እየበረበሩ ለህዝብ ያወጡት እነሱ ናቸው። በነገር ላይ እኔ በኦርቶዶክስ ገድላትና ተአምራት መኖሩን አላውቅም። እነዚህ መጽሐፍትም የሃይማኖት መጽሐፍ ናቸው ብዬ አላምንም። ለማንበብም ጊዜ አልሰጣቸውም። እንደዚህ አይነት አካሄድ እንዲሄዱ ያደረጉት ሙስሊሞችም ፕሮቴስታንቶች ናቸው። ተጓብተናል። ንጽጽር ለምን ጀመርኩ? ለንጽጽሩ ዓለም እንዴት ገባ? ምንማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ቅዱስ ማርያምን የቱ ጋር ነው የበዳት? እግዚአብሔር ብልት አለው። በነገራችን የወንድ ልጅ ብልት አለው፣ መንፈስ ቅዱስም ብልት አለው። የኢየሱስ ብልት እንደውም የተገረዘ ነው። በነገራችን ላይ ብልት ያንጠለጠለ አካል እያመለኩ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያን ይመለካለሁ ማለት ነው። ሲሰራዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና የተገረዘውን ጨምረህበት እንግዲህ አንድ ወቅት ሸለፈቱ ተመልኮ ነበር ማለት ነው። ትልነኛ ያለው ኢየሱስ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ ብሎ ተሸመታ አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም ትል ነው። እንዲሁ ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ታያችኋል። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ።
ክርስትና ሞቷል። ያ ጀማ ምንድነው የሚጠበቅብህ? አካፋ ይዘህ ሄደህ አፈር ማልበስ። ቅድም ላይ እንደነበርኩኝ አንድ የኦርቶዶክስ ወገናችን ገስት ላይ ገብቶ ሙስሊሞች ኢየሱስን ትሳደባላችሁ፣ እንደዚህ የሚያደርግ ሙስሊም የለም ካለም ተሳስቷል። ምክንያቱም አንድ ሙስሊም ኢየሱስን፣ እናቱን ማርያምን፣ ሚካኤልና ገብርኤልን ከተሳደበ ሙስሊም አይባልም። ትናንትና ላይቭ ላይ እንደነበርኩኝ ደረሰው ሸሙሄ እኔ ቤት ላይቭ ገብቶ ኦርቶዶክሶች ሃይማኖታችንን እየተሳደበች ነው ይላሉ። ቲክቶክ ላይ ስለ ሃይማኖት አታውሩ ልትሉ ነው ወይስ ምንድነው? ወይስ ለቪው ነው ስለው ሸሙሄ እምቡር ብሎ ከግስት ላይ ወረደ። ለሸሙሄ ደረሰውና መሰሎች ማቀርብላችሁ ወይም ደጋግም የምነግራችሁ ነገር እኔ አልተሳደብኩም። እኔ ያወራ ያለሁት ስለ ዶግማና ዶክትሪን ነው። ዶግማና ዶክትሪን ብሎ ማለት እምነት ማለት ነው። ስለ የ33 ዓመት ጠብደል ጎረምሳ ፈጣሪ ነው እያሉ ፈጣሪ ለማድረግ እኛ ጋር ሲጨቃጨቁ ይወላሉ። የማርያም ልጅ ኢየሱስን ማለት ነው። ስንዱ እህተ ማርያም ትሻለች ተአምረ ማርያም ካለችው ማርያም። የኢትዮጵያ ሙስሊም በታሪክ፣ በኢኮኖሚ፣ በእውቀት፣ በስነልቦና ወደ ኋላ የቀረ የላሸቀ ስነልቦና ታሪክና እውቀት ያለው ስለሆነ የኢትዮጵያ ሙስሊም ምክንያቱም የኦርቶዶክስ አጽዎች ታሪኩንም እንዲያቅ እንዳይማር በቀደዩስ እንዲሆን ምንም ማለት የነቃ እንዳይሆን አድርጎስ ስለነበረ የኢትዮጵያ ሙስሊም ዝም ብሎ በስም ነው ሙስሊም ነኝ የሚለው እንጂ እስላማዊ መንፈሳዊ መነቃቃት የለውም በታሪክ የኢትዮጵያ ሙስሊም። ለዛ ነው የኢትዮጵያ ሙስሊም የሀበሻ ሙስሊም ነኝ ማለቱ ነው እንጂ ከዚህ ከአረቡ ካፊር የሚለያየው የአረብ ካፊር ይሻላል ከኛ ሀገር እኮ። እና ደግሞ ይሄን ቪዲዮ እንድሰራ ያደረገኝ ራምዚ ኦርቶዶክሶችን ለማናደር ነው ወይ ላልከው፣ በክርስትና ታሪክ የኦርቶዶክስ ሃይማኖት አባቶች ጥቁር የሚለብሱት ምንድነው? አገራችን ላይ እኮ አህዛብ ኖረ። በኢትዮጵያ የኦርቶዶክስ ንጉስ የለም በማለት እኮ ነው። እንዳዘ ልብስ ጥቁር እንደለበሱ ይሞታሉ። እንኳን አይደለም መንግስታቸው ዶክትሪናቸው ሞርቋል። በቃ በድላቸው ይዘሩ። እኛ ሙስሊሞች ነን። አሁን ከነሱ ጭብጨባ አገኘህ አላገኘህ ምንድነው? ይሞቱ ቢገይዚህም አይቀርፍም። የማይበላ የማይጠጣ የማይሞት የማይዳከም አንዴ የሚሞት አንዴ የሚበላ አንዴ ሰው ሆኖ መጥቶ እንጨት ላይ የሚሰቀል የሚገረፍ አምላክ አይደለም። ሰው የመሆን ፐርሰንቱ 99.9 ነው። አምላክ ለመሆን ፐርሰንት 0.0። መናገር አንፈልግም ነበር ግን ክፉና ሆናላችሁ። በማህበራዊ ሚዲያ በእውቀትና በማስረጃ እኛ ፊት ቆሞ መወያየት ያቃተው ጽንፈኛው አክራሪ የውሃብያ ኢስላሚክ ቡድን ተስፋ ቆርጦ አደባባይ ላይ ሀገር ሰላም ብለው ወደ ስራ ለመሄድ አሊያም ዕቃ ለመግዛት የወጡ ኢትዮጵያውያንን ማሸበር መጀመሩን የሚያሳይ የቪዲዮ ማስረጃ ራሱ ቀርጾ በቻናሉ ካጋራቸው ቪዲዮዎች ነበር ያሰማኋችሁ። ይህ በመጅሊሱ ስልጠናን ወስዶ እውቅናን አግኝቶ በተቋም ደረጃ የሚንቀሳቀሰው የውሃብያ ተሳዳቢ አክራሪ ጽንፈኛ ኢስላማዊ ቡድን የሁሉም ዜጋ የጋራ መገልገያ የሆኑ ህዝብ በብዛት የሚሰበሰብባቸው እንደ የገበያ ማዕከል፣ ታክሲና አውቶቡስ መያዣ ስፍራዎች ላይ እንደተመለከታችሁት በማን አለብኝነት የሀገሪቱን ከግማሽ በላይ የሆነውን ቁጥር የያዘውን ህዝበ ክርስቲያኑን አምላክና ቅዱሳንን በአደባባይ መስደብ ከጀመረ ዋለ አደር ብሏል። እዚህ ጉዳይ ላይ የኢትዮጵያ ህገ መንግስት ምን ይላል? አንቀጽ 11 መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። መንግስታዊ የሆኑ የህዝብ መገልገያ መንገዶች፣ አደባባዮች ለአንድ ሃይማኖት ማስፋፊያና ለሌላው ማጥቂያ መዋል እንደሌለባቸው ይገልጻል። በህዝብ መሰብሰቢያ ቦታዎች ላይ በድምጽ ማጉያ ወይም በስፒከር የሌላን እምነት እሴት ማጥቃት በኢትዮጵያ የወንጀለኛ መቅጫ ህግ በሃይማኖትን ስሜት መዳፈር ተብሎ ሊያስጠይቅ የሚችል ድርጊት ነው። ነቢያት አይመለኩም፣ ጻድቃን አይመለኩም። አላህ ልጅ የለውም፣ ወላጅ የለውም። ኢየሱስ ክርስቶስ የፈጣሪ ልጅ አይደለም። አምላክ መቼም ቢሆን የለም። ይህን በተመለከተ አታቋርጠኝ፣ በኋላ እናገር አታቋርጠኝ። እኔ ደግሞ እየረበሻችሁ ይኖናል። እሺ ጨርሼ እሄዳለሁ። 10 ደቂቃ ብቻ አትዘጋም። ምንድነው ነው የምትዘጋው? አትዘጋም። ጨርሼ እሄዳለሁ። ይሄ እኔም ስራ ነው የምሰራው። እዘጋለሁ ትላለህ። እሄዳለሁ። ጨርሼ 10 ደቂቃ እሄዳለሁ። ጨርሼ ነው የምሄደው። ያንተ ስራ ቦታ እዘጋለሁ። ይሄን ቦታ መቆሚያ ነው ይችላል። ማንም አይከለክለኝም። ተራ ፖሊስ
አረጋለሁ ትላለህ። አትችልም። እስኪ ዝገው አዲስ ነገር አይደለም። ባንክ ይሁና ታዲያ ባንክ አዲስ ነገር ነው። ባንክ እኛም የምንጠቀምበት ነው። ባንኩ አዲስ ነገር አይደለም። ወይ ተርበት ወራታ ማሻአላ አላህ ይጨምርልህ። ናና አዳም እናት አመጣ አልወለደችውም። ተጸንሶ አልተወለደም። አላሁ አክበር አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቁርአን ስክሮል እናተረዱት። ሰሞኑን እንደምታውቁት በአቢሲኒያ ባንክ በአለም ገና ቅርንጫፍ አካባቢ ላይ ኡስታዛችን ኡስታዝ መሐመድ ከዲር ዳዕዋ ሲያደርግ ከቅርንጫፍ ስራ አስኪያጁ ጋር ግጭት ተፈጥሮ ነበረ። ነገር ግን ያንን ግጭት የሙስሊሙ ኡማ ስፔሻሊ ደግሞ ፕላትፎርም ላይ ሲጠቀሙ የነበሩ ወንድም እህቶች በደንብ ሲሰሩት በነበሩት ትግል ባንኩ በኦፊሻል ፔጁ ይቅርታ ጠይቋል። ይቅርታ የጠየቀበት ደብዳቤም ይሄን ይመስላል። የይቅርታውን ደብዳቤ ላንብብላችሁ። በአለም ገና ከተማ በሚገኘው በባንካችን ቅርንጫፍ አካባቢ በዳዕዋ ስራ ላይ በነበረ የእስልምና እምነት ተከታይ ወንድማችንና በባንካችን የቅርንጫፉ ሰራተኛ መካከል የተፈጠረ አለመግባባትን ተከትሎ አጋጣሚው ሰፊውን የሙስሊም ማህበረሰብ ያሳዘነ መሆኑ በማህበራዊ ሚዲያ ከሚሰራጭ የመረጃ ምንጭ ለመረዳት ችለናል። የተፈጠረው ክስተት የባንካችንን አሰራር እሴትና ባንካችን ከሙስሊም ማህበረሰብ ጋር ካለው መልካም ግንኙነት አንጻር ባንኩን የማይወክልና ፍጹም ተቀባይነት የሌለው መሆኑን የገለጽን ለተፈጠረው አላስፈላጊ ድርጊት ከፍ ያለ ይቅርታ እየጠየቅን በድርጊቱም የተሳተፈው የባንኩ ሰራተኛ ላይ ጥብቅ የዲሲፕሊን እርምጃ የወሰድን መሆኑን ለመግለጽ እንወዳለን። የይቅርታ ደብዳቤያቸው እንግዲህ ይህንን ይመስላል ማለት ነው። አቢሲኒያ ባንክ አኮራን ተብሎ መቅረብ የለበትም። እዚህ ላይ ተሳስታችኋል። ቴክስት ጽፎ ሙስሊሙን ኡማ ይቅርታ ጠይቋል ተብሎ በሰው በአማላጅ ስለተላከ ነው ይሄ ነው የሚያኮራው። እኔ በበኩሌ ይሄን አይደለም የምፈልገው። ፈላጊ ነው ብዬ የማምንበቱ የይቅርታ አካሄድ እንደሚከተለው አስቀምጠዋለሁ። የአቢሲኒያ ባንክ የሄድ ኦፊሱ በሀገራችን ውስጥ ያለው የዋናው የአቢሲኒያ ባንክ ማኔጀር ግለሰቡን ይዘው በቴሌቪዥን መስኮት ላይ ብቅ ብለው ይቅርታውን መጠየቅ ይኖርባቸዋል። በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 816 ላይ ማንኛውም ሰው በህዝብ መገልገያ ስፍራ፣ መንገድ፣ አደባባይ፣ ባቡር፣ ታክሲ ተራ በከፍተኛ ድምፅ በመጮህ ወይንም ማጉያ መሳሪያዎች የሰዎችን እረፍትና ሰላም የነሳ እንደሆነ በገንዘብ ወይም በእስራት እንዲቀጣ ይደነግጋል። ይህ የዋሃብያ ኡስታዝ ሞንታርቦ ስፒከር ይዞ ኢየሱስ አይበላም እያለ ሲጮህ የአካባቢውን የንግድ እንቅስቃሴ፣ የባንክ አገልግሎት፣ የዜጎችን ታክሲ ቦታ ላይ፣ ባስ ቦታ ላይ የመሳፈር የግል ሰላም እያወከ ነው። ይህ ሃይማኖታዊ መብት ሳይሆን ተራ የጎዳና ላይ ውንብድና ወንጀል ነው። የባንክ ማናጀሩ ከዚህ ሂዱ ማለቱ ይህንን ህግ ለማስከበር እንጂ እምነትን ለመቃወም አልነበር። የወንጀለኛ መቅጫ ህግ አንቀጽ 492 እንደሚለው የሌላውን ሃይማኖት ዶግማ ወይንም ስርዓት በህዝብ ፊት ማንቋሸሽ ወይንም በመስደብ የሰዎችን የሃይማኖት ስሜት የሚነካ ንግግር ማድረግ ወንጀል ነው። አምላክ አይጸዳዳም ወይንም የማንም ደም አያድንም የሚሉት ቃላቶች ለክርስቲያኑ ማህበረሰብ ከፍተኛ የሞራል ጥቃትና ስድቦች ናቸው። የዋሃብያ ኡስታዝ ይህንን የሚያደርገው በድብቅ ሳይሆን ህዝብ ፊት በህዝብ መገልገያ ቦታ ላይ በድምፅ ማጉያ በሞንታርቦ ነው። ይህ ደግሞ ድርጊቱን ከፍተኛ ወንጀል ያደርገዋል። የግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። አዳማ እየኖረ እስካሁን ድረስ ለምን ዝም እንዳላችሁት አልገባኝም። መረጃ እንኳን መስጠት አልቻላችሁ። እንኳን እኔ በጣም ነው የገረመኝ። መጅሊሳችን ዝም እንዳለ ነው፣ እኛ ዝም አንልም። ከሀገር እንዳይወጣ በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ ኒጆ መኪና ናት መታ የወሰደችው። እዚህ ጋር ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው። መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራምም በዋትስአፕም መረጃዎችን መላክ ትችላላችሁ። የግለሰብ ግን በነፃነት አይኖራትም፣ አንፈታውም። እዚህ ጋር የምትመለከቱት ግለሰብ አሸባሪ ግለሰብ፣ ጽንፈኛ፣ የሃይማኖት ግጭትን ለመፍጠር ሲሰራ የነበረ ግለሰብ ነው። ይህ ግለሰብ በፌዴራል ፖሊስ እየተፈለገ ይገኛል። ክስ ተመስርቶበታል። ይህ ወንጀለኛን ግለሰብ ማስጠጋት፣ ማሸሽ፣ መደበቅ ወንጀል ስለሆነ ከዚህ ድርጊታችሁ እንድትቆጠቡ ይህንን ግለሰብ ደግሞ የጠቆመ ማንኛውም ሰው
የ400,000 ብር ሽልማት ይኖረዋል። ረሱላችን አለይሂ ሰላቱ ወሰለም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ይታሰራል ምናምን የሚባል ነገር የለም። አንድና አንድ ይታሰራል ይባላል። በራሱ ሰርቦ ማስታሰር የለም። እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ጠቁም ይላል። ባንደርሲ ስልኬ 0944 ደውላችሁ ንገሩ። እኔ እገላለሁ። አላሁ አክበር። እኔ እፎይ ይባላል። ብገለኝ እንጂ እኔ ራምን ማጣመጣ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። አክራሪ የዋሃብያ ሙስሊሞች ከህግ ሊያመልጡ ነው በሚል ሰበብ የእፎይን አድራሻ የቤት ቁጥሩን ጭበተናቸው በግልጽ የወንጀል ድርጊት ሆኖ ሳለ በየሚዲያው ጠበቃ ነኝ፣ የመብት ተሟጋች ነኝ፣ የፍትህ አካላት ነን የሚሉ ግለሰቦች ዝምታን መረጡ። ጭራሽ እኛን ጥፋተኛ ለማድረግ የሚሞክሩ ግብዞችም እንደነበሩ አስተውለናል። ይህ ምግባር የፍትህን መቃብር ይበልጥ በጥልቀት እንደመቆፈር ነው። ሁሉም በሚባል ደረጃ የዋሃብያ እስላማዊ ቡድን ኡስታዞች ተሳዳቢ መሆናቸው ይታወቃል። ግልጽ የሆነ ስድብ አሰማሃለሁ። በመጅሊስ እውቅና ያለው ኡስታዝህን ትቃወመዋለህ ወይንስ ትደግፈዋለህ? አሁንም ከሆነ ግን ይህ ግለሰብ ለዚህ ግለሰብ እውቅና የሚሰጥ ሃይማኖት ካለ ወላሂ እሱ ራሱ የሞተ ሃይማኖት ነው። አሁን ወደ 30ኛ ዓመታት እየዘለቅን ነው። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ተቆርጦ በተጣለ ጊዜ የሚደርቅ እንጨት ገባ አይደል? ማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞትም። ማንም ለማንም አይሞትም። ለፈጣሪ ሰዎች ስም አያወጡለት። ፈጣሪ ሰዎች አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃንአላህ አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃንአላህ ሱብሃንአላህ። ፈጣሪ እንደኛ ተመጋቢ ነው አይባልም። እንደኛ የሚጸዳዳ ነው አይባልም ፈጣሪ አምላክ። ስለዚህ የዛሬዋን ፕሮግራም አጠር ባለ መልኩ እኔ በዚሁ አሳጠራለሁ። ወንድማችን ካለው ይጨምር። ራሳችሁ ሐዲስ፣ ራሳችሁ ቁርአን፣ ከራሳችሁ ተፍሲር፣ ለዛውም እኛ እንደምንረዳው ሳይሆን እናንተ እንደምትረዱት ማስረጃ እያወጣ እነዚያ ለ30 ዓመት ሲሳደብ የነበሩ የዋሃብያ ኡስታዞች ይህንን አስደንጋጭ አስነዋሪ የነብያችሁን ምግባርና የአምላካችሁን አስተምህሮት ስናሳይባችሁ ተሰደብን። ምንድነው ስድብ ሊሆን የሚችለው? በተአምር ሊሆን አይችልም። ምክንያቱም በማስረጃና በመረጃ እየሞገትን ያለ ነው። ከነቢዩ አለይሂ ሰላቱ ወሰላም በላይ ይቺ ምድር ማንንም ፍጡር እንዳላየች በገባቸው ነበር፣ ግን ተገደው ያከብሯቸው ነበር። ግን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አፋቸውን የሚከፍቱ መሃይሞች ይህንን አያውቁም። ጽዱቅ መሆናቸውን፣ ከፍ ያለ ባህሪ ላይ መሆናቸውን፣ የሰው ልጅ ሁሉ ንጉስ መሆናቸውን የመሰከረላቸው አላህ ነው። እንግዲህ እንደተከታተላችሁት ይህን ሁሉ ስድብ ሲያዘንብ የነበረ ዋሃብያ ኡስታዞች ወጥተው ማውገዝና መቃወም ሲገባቸው ይልቁንም ለሱ መልስ ለመስጠት የመጣን ወንድሞች እህቶች እኛን ተቃውሞ እኛን ባለጌ ብለው ያለ ማስረጃ ሲሳደቡ ተመልክተናል። እኛ አመቱን ሙሉ ያለ ማስረጃ መጽሐፋችሁ ላይ የሌለ ያወራነው አንዲት ነገር ካለች ማስረጃ አምጡ፣ ይቅርታ እንጠይቃለን እስከ ማለት ድረስ ደጋግመን ተናግረናል። አንድ ማስረጃ ሊያቀርቡ አልቻሉም። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። ወይንም እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን አንደፋበትን 929ን ተፍሲር ብንከስርም አትተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ ኔቨር አይሰራም። ይህ ድምፅ ዝም ብሎ በደመ ነፍስ የመጣ ቃል አይደለም። የህይወት ዋጋ የተከፈለበት በመጽሐፍ ቅዱሳዊ ጀግንነት የታተመ መሐላ ነው።
የዛሬ ዓመት እንሞታለን እንጂ ታሪክ እንሰራለን ስንል ብንሞትም እንኳን እንደ ቅዱሳን ሰማዕታት ወደ አምላካችን ወደ ኢየሱስ ክርስቶስ እቅፍ እንደምንሄድ አምነን ነበር። እነሆ ዛሬ ያ የቁርጥ ቀን ዓመቱ ነው። በሰራነው ታሪክ በርካታ ነፍሳት ነቅተዋል። ብዙ ሙስሊም ሐቁን አውቋል። ብዙ ክርስቲያንን በእምነቱ ጸንቷል። ሆኖም በቂ አይደለም። በየመንገዱ የሚደረጉ ስድቦች ዛሬም እንደቀጠሉ ናቸው። እኛ ብናደርገው ወንጀል የሚባለው እነሱ ሲያደርጉት ግን የክብር ሽልማት ኒሻን የሚያሰጥ ድርጊት ሆኗል። መጅሊሱ ተሳዳቢዎቹን በጉያው አቅፎና ደብቆ እኛ ላይ ጣቱን እየቀሰረ እየየውን ያሰማል። የሃይማኖት ተቋሙም ፍትህን አዛብቷል። ይሄ ሁሉ ስድብና ይሄ ሁሉ ድርጊት አልታይ ብሎታል። እኛን ተሳዳቢ ይለናል። የፍትህ አካላት ጠበቃዎች ዝምታ መርጠዋል። ቤተ ክርስቲያናችን ዝም ብላለች። በዚህ ሁሉ ነገር ውስጥ ግን እግዚአብሔር ስራውን ይሰራልና አንድ እፎይ አይደለም ሚሊዮን እፎይ ዛሬ ፈርቷል። እርሱ ራሱ መርጦ ያስነሳልና እልፍ አላፍ እፎዮች አሉ። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ካሁን በኋላ እንሰራለን። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። ክርስቲያኖች እንደሰማችሁት እንግዲህ አምላካችሁን ኢየሱስ ክርስቶስን ኢየሱስ ብላችሁ መጥራት አትችሉም። ኢሳ ነው ስሙ። አባታችን አብርሃም የምትሉትን አብርሃም ብላችሁ ከዚህ በኋላ መጥራት አትችሉም። የኛ ነብይ ስለሆነ ስሙ ኢብራሂም ነው። ሙሴን ሙሴ ብላችሁ መጥራት አትችሉም። ስሙ ሙሳ ነው፣ የኛ ነብይ ነው። ማርያምንም ማርያም ብላችሁ መጥራት አትችሉም። መርየም ነው ስሟ። እነዚህን ቃላቶች በድፍረት መስጊድ ውስጥ ህዝብ ሰብስቦ የሚያስተምረውን ኡስታዝ ጀግና ብሎ መጅሊሱም ሆነ ህዝበ ሙስሊሙ ወሃቢያዎች ተሰብስበው መኪና እየሸለሙ እኛን ተሳዳቢ ማለት ተገቢ ነው ትላላችሁ? الله أكبر الله أكبر ما شاء الله إسلام الرابوريف كنترو كنتاه زلالمي داندي فانساروغا كنارا ህሊና ያላችሁ ሙስሊሞች፣ ህሊና ያላችሁ ሼኮች፣ ህሊና ያላችሁ ኤቲስቶች፣ ህሊና ያለው ማንኛውም ሰው መንግስትም ሁላችሁ እስኪ ፍረዱ። ይህ ተገቢ ነው ትላላችሁ? እስኪ አስቡት። አምላክህን አምላክ ኢየሱስ ክርስቶስ ብለህ መጥራት አትችልም ብሎ በአደባባይ የሰበከ ኡስታዝ ነገ ስልጣን ቢያገኝ ምን እንደሚያደርገን ለመገመት ጠንቋይ መሆን አይጠበቅብህም። ኢየሱስን አምላኬ ብለህ መጥራት አትችልም፣ ኢሳ ነው ብለህ መጥራት የምትችለው ብሎ የዚህን ያህል በድፍረት ደፍሮ በአደባባይ ጥላቻውን የሰበከው ኡስታዝ ዘሩ መሬት ላይ ወርዶ ፍሬን አፍርቶ ዛሬ ላይ ኦርቶዶክሶች በየቦታው እንዴት እንደሚገደሉ እያየን ነው። በአርሲ በተለያዩ ቦታዎች ታዲያ የሚገደሉ ኦርቶዶክሳውያን ድራማው አሁን ግልጽ ይሆንላችኋል ብዬ አስባለሁ። ምዕመናን እምነታችሁን ወቁ። ማህበራት፣ ሁላችንም ኦርቶዶክሳውያን አሁን
ትክክለኛ የመደራጃ ጊዜያችን እንደሆነ ግልጽ እየታየኝ ነው። ስለዚህ ነገ ዛሬ ሳትል አሁን ኦርቶዶክሳውያን ተደራጅ። በለዛ የግብጽ የሲሪያ እጣ ፈንታ እንደማይደርሰን ምንም ማረጋገጫ የለንም። የአክፍሮት ኃይላትን ዘመቻ የሚገታ ግዙፍ ፕሮጀክት ይፋ ሆኗል። ጉራባ ሂዳያ እስላማዊ ድርጅት በአዲስ አበባና በሆሳና ከተሞች የሚገነቡ ግዙፍ የወቅፍ ፕሮጀክቶችን እውን ለማድረግ የምክክርና የገንዘብ ማሰባሰብ መርሃ ግብርን አከናውኗል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞችና 10 የንጽጽር ዳኢዎችን መቅጠር የሚያስችልና በአመት 400 የቁርአን አህፋዞችን ማፍራት የሚያስችል መሆኑን ተገልጿል። ዝርዝሩን ኢማን መሐመድ ታቀርበዋለች። ጉራባ ሂዳያ እስላማዊ ድርጅት በሀዲያ ዞን የሚዘነዘረውን የአክፍሮት ዘመቻ ለመክታት ግዙፍ የአውቀፍ ፕሮጀክት ይፋ አድርጓል። ፕሮጀክቱ በአዲስ አበባና በሆሳና አካባቢ ለሚገነባው ግዙፍ የአውቀፍ ፕሮጀክት ከ150 ሚሊዮን እስከ 200 ሚሊዮን እንደሚፈጅ ተገልጿል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞች የ10 የንጽጽር ዳኢዎች መቅጠር የሚያስችልና በአመት 400 የቁርአን ሐፊዞች እንዲሁም 500 አዳዲስ ሰዎች ወደ እስልምና የሚያስገቡ ዳኢዎችን ማፍራት የሚያስችል መሆኑ ተገልጿል። ጉራባ ሂዳያ እስላማዊ ድርጅት በሀገራችን በሀዲያ ዞን ሙስሊሞች ላይ የሚሰነዘረውን ስልታዊ የአክፍሮት ዘመቻ ለመክታትና ዘላቂ የልማት ስራዎችን ለማከናወን ያለመ ግዙፍ የአውቀፍ ግንባታ ፕሮጀክት መሆኑ ተነግሯል። የአክፍሮት ዘመቻውን ከመከላከል ባለፈ የከፈሩትን ወደ እስልምና የመመለስ አዳዲስ ሰለምቴዎችን በዲናቸው የማጽናት ስራ መስራት የድርጅቱ ሌላኛው ፈተና መሆኑን በመርሃ ግብሩ ላይ ተነግሯል። በመርሃ ግብሩ ላይ የተገኙት ኡስታዝ አቡበከር ጉራባ ሂዳያ እስላማዊ ድርጅት ለጀመረው የአውቀፍ ግንባታ ፕሮጀክት መላው ሙስሊም በባለቤትነት ስሜት እንዲረባረብ ጥሪ አቅርበዋል። ኡማው እየከፈረ ባለበት ትውልድ ከእጃችን እየወጣ ባለበት ወቅት እጃችንን አጣጥፈ መቀመጥ የለብንም ያሉት ኡስታዝም በተለይ በሀዲያ ዞን ያለው የአክፍሮት ዘመቻ ለመመከት የጉራባ ሂዳያ እንቅስቃሴ ወሳኝ መሆኑ እንደተከታተላችሁት በመቶ ሚሊዮን ብሮች ተበድበው እንደዚህ ተሳዳቢ ኡስታዞችን ለማፍራት ሩጫ ላይ ናቸው። እጅና እግራችንን አጣጥፈን መቀመጥ ጤነኛ ነው ብለን አናስብም። ሁላችንም ንቁ፣ እንቃ፣ መስራት ያለብንን ስራ እንስራ ለማለት ወዳለሁ። እስኪ ወላሂ አንድ ሰው ያምጡ የኢየሱስ ክርስቶስን እብደትና ውሸት፣ የጳውሎስን ቅዠት፣ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኢየሱስ ክርስቶስ ውሸታም ነበር። ኢየሱስ ክርስቶስ ዲያብሎስ ነበር። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ኢየሱስ ማርያምን የቱ ጋር ነው የበዳት? የቱ ጋር ነው የበዳት? ትል ነኝ ያለው ኢየሱስ፣ የወንድ ከንፈር የሚስመው ኢየሱስ፣ የሰው ብልት የሳመው ኢየሱስ ጣዖት አምላኪ ነበረ። ሰው አይደለም፣ ትል ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ክርስትና ሞቷል። ያ ጀማ ምንድነው የሚጠበቅብህ? አካፋህን ይዘህ ሄደህ አፈር ማልበስ።